ክብራትና ክብራን የጎፋ ቴሌቪዥን ተከታታዮች አሁን የምንገኘው በደቡብ ኢትዮጵያ ክልል በጎፋ ዞን መለኮዛ ወረዳ ነው። ይህ አሁን ከጀርባ የምትመለከቱት የቱርሞ ዋሻና ፏፏቴ ነው። እጅግ ድንቅ ተፈጥሮ ፏፏቴውም ዋሻውም የሚገኝበት አካባቢ ላይ ነው የምንገኘው። ይህንን ፏፏቴና ዋሻ ለማስተዋወቅ የአካባቢው ህብረተሰብ በእጅ መንገድ ስራ ሲሰሩ ነው ያገኘናቸው። እጅግ የአካባቢው ህብረተሰብ ምስጋናቸውን እያቀረቡ ነው። ደስተኞች ናቸው። ይሄን መንገድ ሰርተን ጎብኚ ቢመጣ እኛንም ቢመለከት አካባቢውን ቢያይ አካባቢው ላይ ከፍተኛ ምርት አለ። የሙዝ የኮረሪማ በርካታ ምርቶች ስላሉ እነኚህንም ለመሸጥ ለኛ ስለሚመቸን ስለዚህ በእጃችን የቱርሞ ዋሻና ፏፏቴን መንገድ ሰርተን ጎብኚዎች መተው እንዲጎበኙ እያደረግን እንገኛለን ስሉ ለኛ ሀሳባቸውን ገልጸዋል። በተጨማሪም በውስጡ ምን ይገኛል ፏፏቴውስ ምንድነው የሚለውን እናስቀኛቸዋለን። ፏፏቴ ቶባና ደላ ቀበሌ ያው ድንበር ላይ ለሁለቱ ቀበሌ ንብረት ነው። ስለዚህ በህብረተሰቡ ጉልበት እየተሰራ ያለው መንገዱ አላለቀም። አሁንም እናሰራለን። ህብረተሰቡ በጣም ተነሳሽነት አላቸው። በጣም ይፈልጋሉ። በናፍቆት በጣም ኃይለኛ ለኛ ለካ እንደዚህ ነገር አለ እንደ ብሎ ሰዎች ለካ ያልሰሙ ሰዎችም ይወጣሉ። አሁንም እየወጡ ናቸው። ጎፋ ቴሌቪዥን ድርጅት እስከዚህ ቦታ እስከ ዋሻ ድረስ መጥቶ መጎብኘቱን ከ100% እናመሰግናለን። ይሄ ዋሻ ከዚህ በፊት እንደዚሁ እንዳሁኑ የሚጎበኝ ሰው የለም። አባቶች ድሮ በጣሊያን ጊዜ ይሄ ዋሻ የሰው ህይወት የሚያተርፈው ዋሻ ነው። ሴት ልጆችና መጫት እናቶችን ከብቶችን አንድ ላይ እዚህ ያገባሉ። አገብቶ ህይወቶችን በጣሊያን ጊዜ በአይሮፕላን ነው የሚዋጋው። በአይሮፕላን ይዋጋል። ይሄ ዋሻ ውስጥ ገብቶ አባቶቼ ድሮ ብዙ ልጆችንና ቅርሶችን ያተረፉበት ዋሻ ነው ቱርሞ ዋሻ። ይሄ ዛሬም ቀላል ዋሻ አይደለም። ከዚህ በፊትም የነበረው ዋሻ ነው። አሁን ትላንት 83 ቦዲ ዘላን በሚመጡበት ሰዓት ላይ ቶባ ጩሎ ይሄ አካባቢ ዳላሎሜ አካባቢ እዚህ ያለው ቅርብ አካባቢ ያሉ ሰዎች እዚህ ገብቶ ነው ጠላትንም ደግሞ ያጠቃል። በጦር እንኳን መሳሪያ ባይኖርም በጦርም ይከላከላል። መሳሪያ ያለው በፊት ላይ ተደቅኖ ሲከላከል ጦር ያለ ሰዎችም ደግሞ ሴቶችና ልጆችን ውስጥ አድርጎ አይተኙም፣ ይዋጋሉ። በቤተሰብ ተሳትፎ መንገድ ሰርተን ከሌሎች አካባቢ ሰው እንዲገባ ብለን የቤተሰብ ተሳትፎ ይዘን በስራ ላይ እንቅስቃሴ እንገኛለን። አሁን ያለው ደረጃ ጥሩ ደረጃ ላይ ቢሆንም ለቀጣይ ዞኑም ክልሉም እኛን ደርሰው ደግፈው ይህንን መንገድ በማሽንም ሰርተው ብዙ አካባቢ ያሉ ሰዎች ይህንን ቅርስ አይተው አካባቢውን እንዲያዩና እንዲጎበኙ ለማድረግ ተስፋ ይዘን ነው እንቅስቃሴ እኛ የጀመርነው። ስለዚህ አሁን እኛ የጀመርነው አላለቀም። ስራው ብዙ መስዋዕት ያስከፍለናል፣ በጀትም ያስፈልጋል። ዞኑም ወረዳውም እኛን ደግፈው ይህንን መንገድ አውጥተው ይህንን ቅርሱን ተጠቃሚ አብረን እንሆናለን የሚል ዓላማ ይዘን ነው እኛ እየሰራን ያለነው። አሁን ዋናው ለኛ ያለው ችግሩ ህብረተሰቡ በሳትፎ መንገድ ቢያወጣም አጠጋቢ አይደለም። ጎባኞች ለምሳሌ ፈረንጅ ቢመጣ አሁን ከጉልልም ከዞንም የሚመጡ የማይቻሉ ሰዎች በእግር ማይቻሉ ሰዎች በመኪና ማምጣት አለበት። ይሄ መንገድ በዶዘር በማሽን ተሰርቶ ይሄንን ትክክል እዚህ ጋር ቤት ሰርቶ አበባ ተክሎ የተለያየ አበባዎችን ተክሎ ወጣቶችን መዝናኛ ቤት እዚህ መስራት አለበት እና ዞኑ ክልሉ እኛን መደገፍ አለበት። በማሽን መንገዱ ጥሩ መንገድ ቢወጣ ሁሉም ሰው ይመጣል፣ ገቢም ያስገኛል። ለዞንም ለወረዳም ለመንግስት ብዙ ገቢ ያስገኛል። በሌላ አካባቢ የተደረገው ነገር ለኛ መደረግ አለበት። በቅርቡ እዚሁ በአካባቢ በቀበሌው ወረዳ አጎራባች ላይ ያለችውን ወረዳ ማለት ፏፏቴው አንከባክበው መያዝ አለበት። እኛም ደግሞ እንይዛለን። አሁንም ቢሆን ይሄ ብቻ በህብረተሰብ ተሳትፎ ዛሬ መጥተው ከጎፋ ቴሌቪዥን ጣቢያ ተነስቶ እስከዚህ መጥቶ እኛን ስላጎበኘው እናመሰግናለን።